መልእክታችን እናስተላልፋለን። በድጋሚ እንኳንም ለአጋዕዝተ ዓለም ሥላሴ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እልልታ ያንሳል፣ በደንብ እልልታ ጨምሩበት። እነሆ ዛሬ ስሉስ ቅዱስ ወደ አብርሃም ቤት ገብተው የአብርሃምን የልቦናውን መሻት የፈጸሙበት ከመቶ ዓመት በኋላ ይሆናል ተብሎ የማይታሰበው የሆነበት የተከናወነበት ዕለት ነው። የእኛንም የእያንዳንዳችን የልቦናችን በጎ መሻት ስሉስ ቅዱስ ይፈጽሙልን ዘንድ ሁላችንም እልል ብለን እናመስግን። አንድ እህታችን ልጇ በ25 ከወጣ እስካሁን አልተመለሰምና ተማሪ አላዛር ይባላል። ምናልባት ያያችሁ ካላችሁ ወረታ እንከፍላለንና እባካችሁ ጠቁሙን ይላሉ። መልእክቱን አድርሰናል። እልልታ ጨምሩበት። እልልታ ጨምሩበት። ለዚህ ዕለት ለዚህ ሰዓት ምስጋና ይገባል። ለሥላሴ ያልሆነ አንደበት፣ ለሥላሴ ያልሆነ እጅ ለምንም ለማንም ሊሆን አይችልም። ስለዚህ ዛሬ ስለደረስን ደግሞም የአባታችን የአብርሃም ምኞት እንደተፈጸመ የእናታችን የሳራ ምኞት እንደተፈጸመ ሁሉ የእኛም ምኞት የሚፈጸምበት የሚሳካበት ዕለት ነውና ሁላችንም እልል ብለን እናመስግን። ይህ ዕለት ከዕለታት ሁሉ የተለየ የከበረ ዕለት ነውና ይህንን ዕለት ስለደረስን ለዚህ ዕለት ስለበቃን በዚህ ቦታም ስለቆም ለሥላሴ ያልሆን አንደበት ለማን ሊሆን ነውና በደንብ እልል ብላችሁ አመስግኑ። የሥላሴን የአብርሃምን የልቦና መሻት እንደፈጸመ የእኛንም የልቦናችን መሻት ስሉስ ቅዱስ ይፈጽሙልን። አሁን ከሊቀ መዘምራን ቀሲስ ምንዳዬ ጋራ ስሉስ ቅዱስን አብረን እናመሰግናለን። አጋዕዝተ ዓለም ሥላሴ ከሁላችን ጋራ የሆኑ ወደ ሊቀ መዘምራን ቃለ ሕይወት ያሰማልን። ለሥላሴ ክብር የማይነሳ እጅ አንደበት የለም። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ፍጥረታት ዘምሩ ወልሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ፍጥረታት ዘምሩ ወልሉ።
አመስግኑት። ተወዳጁ መምህራችን ሊቀ መዘምራን ቀሲስ ምንዳዬ ዝማሬ መላእክትን ያሰማልን። ሰፊ ዘመናትን ከመልካም ጤንነት ጋር ያድልልን። ሲሰጥ የማይሰስት ሰጥቶም የማያልቅበት በጎውን ሁሉ ያድልልን። እልል ብላችሁ አመስግኗ። ስለታችሁ ሰምሮ ስሉስ ቅዱስ የልቦናችሁን መሻት ፈጽመውላችሁ ለሥላሴ መባ ይዛችሁ የምትመጡ ገንዘብ ነክ የሆኑ ነገሮችን ለግለሰቦች መስጠት በፍጹም አይፈቀድም። ቀጥታ ራሳችሁ ወደ ቦታው አምጥታችሁ ስለታችሁን እዚያው አድርሱ። እሺ። ምክንያቱም በተለያዩ አይነት አካባቢ ወይም በተለያየ ሰዎች የተለያዩ ገንዘቦች ሲሰጡ ገንዘቦቹ ለተጠበቀውና ለተፈለገው ዓላማ ወይም ደግሞ ለስሉስ ቅዱስ ላይደርስ እንደሚችል ይገመታልና ሁላችሁም ይህ ድምፅ የሚሰማችሁ ሁሉ መባችሁን በእጃችሁ ፊት ለፊት በምታገኟቸው ሙዳየ ምጽዋቶች እንደዚሁም ደግሞ ወደዚህ መምጣት ከፈለጋችሁ እዚህ ፊት ለፊትም ሌሎች ሙዳየ ምጽዋቶች አሉና መባችሁን በእጃችሁ ለሥላሴ እንድታቀርቡ መልእክታችን እናስተላልፋለን። በድጋሚ እንኳን አደረሳችሁ አደረሰን። እልልታው ያንሳል፣ ጨምሩበት። ዛሬ አብርሃም ቀደም ብለን እንዳልነው ሊቃውንቱም በማሕሌቱ በዝማሬ በወንጌሉ ሲያገለግሉት ሲሉት እንዳደሩት ሁሉ አብርሃም ይስሐቅን የሚያገኝበት ከስሉስ ቅዱስ ቃል ኪዳን የተገባለት ዕለት ደግሞም እውን የሆነበት ዕለት ነውና እንኳን ደስ አላችሁ ደስ አለን። ዛሬ በዚህ መጥታችሁ ሥላሴ ጥያቄን መልሱ እምትሉ ዛሬ በዚህ መጥታችሁ ቋጠሮን ፍቱ፣ ጭንቀቴን ሁሉ አስወግዱ የምትሉ ስሉስ ቅዱስ የልቦናችሁን መሻት ይፈጽሙላችሁ። ልክ ለአብርሃም የዛሬ ዓመት እንዲሁ ስንመጣ ወንድ ልጅ ትወልዳላችሁ የልቦናችሁ መሻት ይፈጸማል እንዳሉ ሁሉ ሁላችንም የዛሬ ዓመት የልቦናችን መሻት ተፈጽሞ ስለታችን በዚህ ቅዱስ ስፍራ እንድናበሰር ስሉስ ቅዱስ ይርዷችሁ ይርዱ። እልል በሉና ሥላሴን አመስግኑ። በእውነት እልልታ ያንሳል፣ ጨምሩበት። ለዚህ ቀን ያልሆነ ለሥላሴ ያልሆነ አበው እንዳሉ ለጥምቀት ያልሆነ ቀሚስ ይበጣጠስ እንዳሉ ሁሉ ለዛሬ ያልሆነ አንደበት ለዛሬ ያልሆነ እጅ ለመቼ ሊሆን እንደሚታሰብ ምንም ግልጽ ነው። ስለዚህ ጨምሩበት፣ እልል በሉ። እልልታ ያስፈልጋል። ስሉስ ቅዱስ እየባረኳችሁ እየባረኩን ነው። አባቶቻችን ብፁዓን አበው ሊቃነ ጳጳሳት እየባረኩን ነውና እናታችን ስሉስ ቅዱስ በስራዬ ላይ እንዲያቆዩኝ ስራዬን እንዲባርኩልኝ ብዬ ነግሬያቸው ነበረ። ስለቴን ሰምተውኛል። ለክብራቸው መግለጫ 1000 ብር ሰጥቻለሁ። እኔን የሰሙ እናንተንም ይስማችሁ ይላሉ እናታችን። እልልታ ይጨመርበት። ሊቀ መዘምራን ወደ ሊቀ መዘምራን እንሄዳለን። ወደ ተወዳጁ ሊቀ መዘምራን ቀሲስ ምንዳዬ አብረን እንዘምራለን። እልልታው ይቀጥል፣ ዝማሬው ይቀጥላል። እነሆ የሥላሴ ቀን ነው ዛሬ፣ የዝማሬ ቀን ነው ዛሬ፣ የእልልታ ቀን ነው ዛሬ፣ የልቦናችን መሻት የሚፈጸምበት ቀን ነው ዛሬ። ወደ ሊቀ መዘምራን ቃልዮት ያሰማልን። እስቲ ሁላችሁ ወጣት ቻይና እና አብረው ያሉ ወንድሞቻችን ሙዳየ ምጽዋቱን ከታች ያለውን ወደ አውደ ምሕረቱ ይዛችሁት ነው። እደግመዋለሁ። ወጣት ቻይናና አብራችሁ ያላችሁ ወንድሞች ሙዳየ ምጽዋቱን ወደ አውደ ምሕረቱ ይዛችሁት እንድትመጡ ቤተክርስቲያን መልእክታችን እናስተላልፋለን። ወደ ወንድማችን ወደ ኋላ ያላችሁ ይሰማችኋል? እስቲ እጃችሁን አሳዩ። ይሰማል? እሰይ! እግዚአብሔር ስሉስ ቅዱስ ይስማችሁ። እኔስ እዘምራለሁ ለሥላሴ በሉ። ሁላችሁ ከፍ አድርጋችሁ ድምፃችሁ ፈጥሮኛልና በሥጋ በነፍሴ እኔስ እዘምራለሁ ለሥላሴ። አንደበት ሁሉ ሥላሴን ያመስግን።
ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን 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 መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም እንዘ ይብሎ ይዘምሩ በልሳነ ዘኢያረምም እንዘ ይብሎ በልሳነ ዘኢያረምም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም እንዘ ይብሉ ይዘምሩ በልሳነ ዘኢያረምም እንዘ ይብሉ ይዘምሩ
ቃለ ሕይወት ያሰማልን። ወንድማችንን እልል በሉና ሲያመስግኑ በዓሉን አብስሩት። አንድ መልእክት ለማስተላለፍ ነው በእኔ በኩል። እንደሚታወቀው የገንዘብ እንቅስቃሴው በአሁኑ ሰዓት በባንክ አካውንት ወይም በኦንላይን በሞባይል ባንኪንግ መሆኑ ይታወቃል። አንድ ጊዜ የባንኮቻችንን ቁጥራቸውን ነግራቸዋለሁ። እዚህ የመጣችሁ ብዙ ጊዜ የጠየቃችሁ ሰዎች ያላችሁ ሸተናችሁ አስገብታችኋል። እናንተን እግዚአብሔር ይስጥልን። ከዚህ ቀጥሎ ረጋ ብዬ ቁጥሮቹን እጠራቸዋለሁ። ዳሽን ባንክ 044 47 89 92 70 11 ዳሽን ባንክ 044 47 89 92 70 11 ኢትዮጵያ ንግድ ባንክ አንድን ጽፈን 50 እንጽፋለን። አንድን ጽፈን 50 እንጽፋለን። ከዚያ 377 86 34 ደግሞአለው። አንድን ጽፈን 50 377 86 34 አቢሲኒያ ባንክ 534 311 86 534 311 86 አዋሽ ባንክ 013 204 140 503 00 ደግሞአለው። አዋሽ ባንክ 013 204 140 503 00 ንብ ባንክ 700 002 232 355 16 ንብ ባንክ 700 002 233 355 16 አባይ ባንክ 912 111 982 477 10 19 አባይ ባንክ 952 111 982 477 10 19 ወይም በሁሉም ባንክ 78 29 78 29 አጭር ቁጥር ተጠቅማችሁ ለልማት ስራዎቻችን ገቢያችሁን እንድታበረክቱልን እናሳስባለን። ወደ ሌላው ፕሮግራም ላይከ ሰላም ሽታው ብርሃኑ ቃለ ሕይወትን ያሰማልን። የእግዚአብሔር ልጆች በተለይ ወጣት አስተናባሪዎች እየሰማችሁ ነኝ። ወጣት አስተናባሪዎች አሁን መድረኩ ጠቧል። ይህን ጊዜ ካላስያዛችሁት በኋላ ሊቃውንቱ የሚያገለግሉበትና ሰንበት ትምህርት ቤት መዘምራን የሚቆሙበት ቦታ አሁን ጠቧል። እንኳንም አበዙን ሥላሴ። መብዛታችን ደስ ይላል፣ ግን በስርዓቱ እንድናካሂድ ግድ ይላል። በስርዓቱ ፕሮግራማችን እንድናካሂድ ከአውደ ምሕረቱ የሚሰጠው አገልግሎት ለሁላችንም በስርዓቱ እንዲሆን በዚህ ፊት ለፊት ያላችሁ እህቶቻችን፣ እናቶቻችን ወደ ኋላ እንድትሆኑ፣ ካሜራማኖች ወደ ኋላ ይዛችሁ ብትቆሙ እናንተ እንድትገድቧቸው ያስፈልጋል። አሁን ይሄ አይሆንም፣ ጠባብ ነው። ማንን አንተ ሙሉ ቀን ይሄ ጠባብ ነው። ወደ ኋላ አሰባቸው፣ ወደ ኋላ ሁኑ። እናቶቻችን ወደ ኋላ፣ ከታችም ያላችሁት እሺ በሏቸው። አንዱ የአገልግሎቱ ዋናው እሺ ማለት ነው። ወጣቶች ወደ ኋላ፣ እዚህ ጋር ያላችሁት ከድንኳኑ ከቆመበት ድንኳኑ ከተተከለበት በስተጀርባ እንድትሆኑ
በቤተ ክርስቲያናችን ስም ነው የምንጠይቀው። መብዛታችን እንወደዋለን፣ ብዛታችን ደግሞ በስርዓት እንዲሆን ቤተ ክርስቲያናችን ታስረዳለች። እናቶቻችን እሱ ጋር ወደ ኋላ ሆኑላቸው፣ እሺ በሏቸው ወደ ኋላ። አሁን ሊመጡ ነው። ታቦተ ሕጉ የመጨረሻው ዙር ነው። ዙሮ ይቆማል እዚህ። የዛን ሰዓት የምንቆምበት አገልጋዮቹ የሚቆሙበት ስፍራ በጣም ጠባብ። ሶሻል ሚዲያ የምታስተላልፉ ልጆቻችን ወደ ኋላ እናንተ ያዟቸው። ይህን የያዙ ማለት ከኋላ አድርገው እሱ ይህንን ከኋላ ገመዱ ከኋላ እሺ በሏቸው። እዚህ ጋር ወደ ኋላ ሁኑ። ማነው ወደ ኋላ እየተናገርን ያለነው እኮ አማርኛ ቋንቋ ነው። ለምን መሰላችሁ? በደንብ እንድታዩ ነው፣ እናንተም እንድትመለከቱ ነው። ወደ ኋላ ሁኝ ማሙ። እዚህም ጋር በስተጀርባ ያላችሁት እሺ በሏቸዋል። ዝም ብለን ቁመን መታየት አይደለም። ወደ ኋላ እዛ ጋር ያላችሁት ኃይለ መድኅን የሚባል ልጃችን አሜሪካ ነው የሚኖረው። አሁን በቤተሰብ በኩል ዛሬ ልደቴ ነው። ልደቴን የማከብርበትን 34,000 ብር ለሥላሴ ክብር መግለጫ ልኬያለሁ። አመስግኑልኝ ብሏል። አመስግኑላቸው። አስገብ ስለት ነበረኝ። በስለቴ መሰረት ሥላሴ የነገርኳቸው ስለሰሙኝ በኢትዮጵያ ንግድ ባንክ በተነገረው ቁጥር 40,000 ብር አስገብተዋል። አመስግኑልን። ሌላው የምናስተላልፈው መልእክት ምዕመናን ሁላችሁም ይሄ ድምፅ የሚሰማችሁ ስለታችሁን ራሳችሁ በሙዳየ ምጽዋት አለበለዚያ ደግሞ እዚህ ድረስ መጥታችሁ ተባርካችሁ እነሆ ስለታችሁ እንድታስገቡ እናሳስባለን። አድርሱልኝ ብላችሁ እንዳትሰጡ። ይሄ ቋንቋ ይሄ ድምፅ የሚሰማችሁ ከሱ ላይ ደግሞ መንገድ ከውጭ ጀምራችሁ ክፈቱላቸው። ስለት የሚያስገቡ ሰዎች፣ ስለታቸው የደረሰ ሰዎች ይኸው መንገዱን ክፈቱላቸው። በሰው ወይም በዣንጥላ አይደለም የምትልኩት። ራሳችሁ እዚህ ድረስ መጣችሁ ወይም ባገኛችሁ በሶስቱም አቅጣጫ ሙዳየ ምጽዋት ተቀምጦላችኋል። እዛው ማስገባት ትችላላችሁ። እዚህ መድረስ ያልቻላችሁ ነው በሶስቱም በር በኩል ሙዳየ ምጽዋት ተዘጋጅቷል። በዛ እንድታስገቡ በቤተ ክርስቲያናችን ስም እናሳስባለን። ወልደ አማኑኤል አሁን በተነገረው ቁጥር 2,000 ብር አስገብቻለሁ። ስለቴን ሰምቶኛል። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላቸው። አሁንም ደግመን እንናገራለን። ስለታችሁ የደረሰላችሁ እዚሁ ሙዳየ ምጽዋት በሶስቱም አቅጣጫ ውስጥ አለላችሁ እንድታስገቡ እናሳስባለን። ሁልጊዜ በየወሩ የምታስገባው እህታችን ወለተ ማርያም 10,000 ብር ቸክ አስገብተዋል። እልል ብላችሁ አመስግኑላቸው። ሁልጊዜ ነው የሚሰጡት። እግዚአብሔርን አመስግኑት። እልል ብላችሁ አመስግኑት። ነው ከዚህ በፊት ከሞት ተርፌያለሁ። ሥላሴ ከሞት አትርፈውኛል። ለክብራቸው መግለጫ 200 ብር አምጥቻለሁ። እልል በሉልኝ ብለዋል። አመስግኑላቸው። መጋቢ አዲስ የኔታናው ሰናይም እግዚአብሔር አምላካችን በዕድሜ ጸጋ ይጠብቅልን። የካቴድራላችን ስብከተ ወንጌል ኃላፊ ናቸው። ያስተላለፉትን መልእክት በሚገባ ማዳመጥና ተግባራዊ ማድረግ ያስፈልጋል። ተአመነ አብርሃም በእግዚአብሔር። አብርሃም በእግዚአብሔር ታመነ። እግዚአብሔርን አምኖ አብርሃም እግዚአብሔር ወደሚያሳየው እግዚአብሔር ወደ ነገረው ቦታ ወጣ። እርሱም እግዚአብሔርን አምኖ
አላፈረም፣ ደስ አለው። እልል በላችሁ አመስግኑ። ዛሬ የአብርሃም ደግነት፣ የይስሐቅ ታዛዥነት፣ የእግዚአብሔር ቸርነት፣ የሥላሴ አንድነት ሦስትነት የተገለጸበት ነውና አሁንም በድጋሚ ብላችሁ አመስግኑ። በዚህ ሰዓት ላይ ሁላችንም በእምነት ተሰባስበናል። በእምነት ያሰባሰበን ደግሞ ፍጹም የሆነ ቀናነት እግዚአብሔርን አምነን እንደ አብርሃም ወደ ደጉ ወደ ተወደደው ቦታ፣ ምሕረት ወደሚገኝበት ቦታ፣ ፍቅር ወደሚገኝበት ቦታ፣ ፈልገን ወደማናጠበት ቦታ ወደዚህ ተሰባስበናልና ያሰባሰበን እግዚአብሔር ላችሁ አመስግኑ። በዚህ ሰዓት ላይ ብፁዓን አበው ሊቃነ ጳጳሳት እየባረኩን ሁላችንም በደስታ እዚህ ተሰባስበን የቃል ኪዳኑ ታቦት በእኛ መካከል ላይ እኛን እያባረከን እዚህ አሰባስቦን ከፍ አድርጎን እግዚአብሔር በቸርነቱ ያሰባሰበን እርሱ ነውና እግዚአብሔር ልላችሁ አመስግኑ። አሁን አንዲት እናታችን ሥላሴን መጥቼ ተማጽኜ የፈለኩትን የምሻውን ነገር ባካሟሉልኝ የእጄን ወርቅ አስገባለሁ ብለው ተስለው ነበረ። ለሥጋው ደግሞ እንዲያበቁኝ ብለው ለበጎ ነገር ነው የተመኙት። የጣታቸውን ወርቅ ሰጠዋል። ወደ ካቴድራሉ ቁጥጥር ይሰጣሉ። አሁንም መልእክት እናስተላልፋለን። ቅድም መጋቢ አዲስ የነዳን አውሰናይ ተናግረዋል። በሰዎች አንዳች ነገር ማድረግ የለብንም። የምንሻውን ነገር ወይም የምንመኘውን ነገር ተመኝተን ደግሞ እግዚአብሔር ያደረገልን የእግዚአብሔር ለእግዚአብሔር ስለሆነ እዚህ አውደ ምሕረት ላይ ለሰው መላክ ተገቢ ስላልሆነ በሚገባ ቦታ ላይ ማድረግ እንዳለብን መልእክት አስተላልፍ እየተባልኩ ነው። እግዚአብሔር አምላካችን ሁላችንንም ባርኮን ቀድሶን ልጆቻችን ዛሬ እሺ እንዲሉ አብነት እንዲሆኑ ይስሐቅን እንዲመለከቱ የይስሐቅን መልካምነት እንዲያዩ እንዲመለከቱ የምንማርበት የምንረዳበት ይህን ቃል የምንሰማበት ነውና እንላችሁ አመስግኑ። አሁን እግዚአብሔር አምላካችን ለሁላችንም እንደ ይስሐቅ ያለ ታዛዥ ልጅ እንደ አብርሃም ያለ ደግ ከፊታችን በምንኖርበት ዓለም ሁሉ ቀናውን ደግነቱን እንዲያጎናጽፈን የተሰባሰብነውን ሕዝብ ሁሉ ወጣ። አብርሃም ወደ ካራን ሲወጣ ወዴት እንደሚሄድ ወዴት እንደሚመራ የእግዚአብሔርን አጋዥነት ብቻ ይዞ ወጣ። አብርሃም ወደ ከነዓን በገባበት ጊዜ ግን እነሆ ዘሮቹ ሁሉ የሰማይ ከዋክብት ያክል ጻድቃን በጀርባው በፊቱ እነሆ ዛሬም ነገም ከነገ ወዲያም ለሃይማኖታችን ለሕይወታችን አብነት ሆኖ ይኖራልና ሁላችንም እልል እናመስግነው። ዛሬ እግዚአብሔር አምላካችን ፈቅዶና ወዶ የሥላሴን አንድነት ሦስትነት የምንማርበት የምንቀደስበት የእግዚአብሔርን ቸርነት የምንመለከትበት የይስሐቅን ታዛዥነት የምናይበት እንዲሁም ደግሞ የአብርሃምን ደግነት የምንማርበት ነውና ወደ ካቴድራል ወጣት ሰንበት ትምህርት ቤት አምላክነ
ከዚህ በመቀጠል ከጠቅላይ ቤተ ክህነት በመምሪያ የመጡ እንዲሁም መልእክት ያስተላልፉ የተዘጋጁ መጋቤ ምስጢር ዓለሙ ዋጋዬ በመካከላችን አሉና አጠር ያለ የበዓሉን ምክንያት አድርገው ያስተላልፋሉ። ምክንያቱም በአንድ እግራቸው ተደግፈው ስለቆሙ ነው። ይቅርታ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሴኮንዱን በደቂቃ ደቂቃውን በሰዓት ሰዓቱን በዕለት ዕለቱን በሳምንታት ሳምንታትን በወራት ወራትን በዓመታት የሚያፈራርቅ ሥላሴ እንኳን ለዚህ ሰዓትና ዕለት አደረሰን አደረሳችሁ። እስቲ እልል ብላችሁ ሥላሴን አመስግኑ። እግዚአብሔርን ፈልጉት በሕይወት ትኖራላችሁ። እስቲ ይህንን ቃል አብረን በለው። እግዚአብሔርን በሉ እስቲ ፈልጉት በሕይወት ትኖራላችሁ። ትንቢተ አሞጽ ምዕራፍ 5 ከቁጥር 6 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። እግዚአብሔርን ፈልጉት ነፍሳችሁ በሕይወት ትኖራለች። ዛሬ የምናከብረው ሥላሴ አብርሃምን መረጠው። አብርሃም እግዚአብሔርን ፈለገ፣ ሥላሴን ፈለገ። አብርሃም መልስ ሰጠ። ለአብርሃም ሥላሴ መልስ የሰጠበት የአብርሃምን ጥያቄ ሥላሴ ተገልጦ መልስ የሰጠበት አብርሃም በሕይወቱ ጣዖት ከሚያመልኩ ቤተሰቦቹ ተለይቶ እግዚአብሔርን ፈለገ፣ እግዚአብሔርን ሻ፣ እግዚአብሔርን አገኘ። እግዚአብሔር መልስ ሰጠው። ወገኖች ዛሬ እኔና እናንተ በአንድም በሌላም እግዚአብሔርን ለመፈለግ ከእግዚአብሔር ጋር ለመገናኘት ከእግዚአብሔር መልስ ለማግኘት ነውና የመጣ ነው። አብርሃምን የሰማ የአብርሃምን ድምፅ ያዳመጠ እግዚአብሔር እሱን ፈልገን እንደ መምጣታችን ሁሉ ሐሳባችንን ምኞታችንን ከኃጢአት በስተቀር ሥላሴ ያስተካክልልን። አሜን ብለንና እግዚአብሔርን አመስግኑ። እግዚአብሔርን ፈልጉ ነፍሳችሁ በሕይወት ትኖራለች። እንግዲህ ሊቃውንቱም ለዝማሬ ተዘጋጅተዋል። ያሬዳዊ ወረብ ይቀርባል። ብፁዓን ሊቃነ ጳጳሳት በኋላ በሰፊ ትምህርተ ወንጌል ስለሚሰጡ አሁን ግን እኔ ትምህርቱን እዚህ ላይ ላብቃና ለእናንተ የሚሆነውን ለእናንተ የሚጠቅማችሁን አንድ መልእክት አስተላልፍላችኋለሁ። አባቶች በቃል ያስተምራሉ፣ እኔ ደግሞ በመጽሐፍ የሚገባውን ለእናንተ የሚጠቅመውን ይዤላችሁ መጥቻለሁ። ክርስቲያናዊ ሥርዓት አምልኮና ሃይማኖታዊ ትውፊቶች በኦርቶዶክሳዊ አስተምህሮ በሚል ርዕስ የተዘጋጀ መጽሐፍ። እግዚአብሔር ማን ነው? ቤተ ክርስቲያን በማን ተመሰረተች? የሃይማኖት ልዩነት እንዴት ሊፈጠር ቻለ? ትክክለኛዋ ሃይማኖት የትኛዋ ናት? ለሥላሴ ክብር ለምን እንሰጣለን? ለታቦት ለስዕል ለምን እንሰግዳለን? ለታቦት ለስዕል ለምን እንሰግዳለን? ጸሎት ለምን እንጸልያለን? ጾም ለምን እንጾማለን? እውነተኛው ሥርዓተ ጾም የትኛው ነው የሚለውን በሃይማኖታችን ዙሪያ ለሚነሱ ጥያቄዎች ተገቢውን መልስ የምታገኙባት ከመሆኗን ባሻገር በማህበራዊ ሕይወታችን ብዙ ጥያቄዎች፣ ብዙ ያልተፈቱ እንቆቅልሾች አሉ። በዘመናችን ከሚጋባው ይልቅ የሚፋታው ይበዛል። ለምን? ጋብቻ ለምን አስፈለገ? ጋብቻ በማን ፈቃድ? በሰዎች ወይስ በእግዚአብሔር? የእግዚአብሔር ፈቃድ እንዴት ሊታወቅ ይችላል? ጋብቻ በፍቅር እንዲዘልቅ የሚያግዙ መንፈሳውያን ጠቃሚ ምክሮች ምን ምን ናቸው? የሕፃናት አስተዳደግና ክርስትና ሕይወታቸው ምን ይመስላል? የወጣትነት ዘመንና ክርስትና ሕይወትን እንዴት አጥጥሞ መጓዝ ይቻላል? ወጣቶች ራሳቸውን ከሱስ ከፈተና እንዴት ሊጠብቁ ይችላሉ? ፈተና እንዴት ይመጣል? ፈተና እንዴት ማለፍ እንችላለን? ሰው በምን ይፈተናል ለሚለው ጥያቄ መልስ የምታገኙባት፣ በኑሯችሁ፣ በጤንነታችሁ፣ በትዳራችሁ፣ በስራችሁ ዙሪያ ለሚገጥማችሁ ፈተና ተገቢውን መፍትሄ የምታገኙባት፣ ስለ ሃይማኖታችሁ ጠንቅቃችሁ የምታውቁባት በአይነቷ ልዩ የሆነች መጽሐፍ ዋጋዋ 300 ብር በመካከላችሁ ትዞራለች።
እየገዛችሁ ነፍሳችሁን መግቡ። ሌላው የምክር አገልግሎት ስለምንሰጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ስልክ ቁጥር በውስጡ ስላለ እየደወላችሁ ጠይቁን። ሥላሴ ለዛሬ ዓመት ያድርሱን። እልል ብላችሁ አመስግኑ። መጽሐፏ በመካከላችሁ ትዞራለች። እየገዛችሁ ነፍሳችሁን መግቡ። ወደ ዝማሬው አሁንም እዚህ አንድ እህታችን አጸደ ማርያም እባላለሁ። እህቴን አሟት ነበር። ስትመረመርም ካንሰር ነው አሏት የዓለም ጥበበኞች። እኔም ወደ የትም ሳልሄድ ቀጥታ መጥቼ ለስሉስ ቅዱስ ነገርኋቸው። አጋዕዝተ ዓለም ሥላሴ በሽታዋን አስወግደውላት ድጋሚ ስትመረመር ነፃ ነሽ ተባለች። እህቴን የፈወሰ እናንተንም የፈውሳችሁ፣ እናንተንም ሀሳብ ይፈጽምላችሁ። ሌላ አንድ እህታችን እንደዚሁ ስሉስ ቅዱስ ቤት ስጡኝ ብዬ ጠይቄያቸው ነበረ። ማረፊያ ቤት ስለሰጡኝ ለክብራቸው መቅለጃ 1000 ብር አስገብቻለሁ ብላለች። እልል ብላችሁ አመስግኑ። አሁን ቀጥታ ወደ ዝማሬው እንሄዳለን። በስመ አብ እስቲ በስመ አብ እንበል ሁላችንም። በስመ አብ ኧረ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እንኳን አደረሳችሁ፣ እንኳን አደረሰን። ለዚህ ያደረሰንን አምላክ እስቲ ከፍ ባለ ምስጋና እናመስግነው። ለሥላሴ ያንሳል ያንሳል። ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ወነአምን 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 ነአምን በመንፈስ ቅዱስ ወነአምን 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 ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን